እኔ ጤና መኮንን ብርሃኔ ገላቸው እባላለሁ። በጎሮ ጤና ጣቢያ በወጣቶችና በአፍላ ወጣቶች ክፍል የሕክምናና ማማከር አገልግሎት እሰጣለሁ። እንግዲህ በዚህ ክፍል ውስጥ የተቀናጀ የሕክምና አገልግሎት ነው የምንሰጠው። የተቀናጀ ሕክምና ስንል በአንድ ክፍል ውስጥ ወጣቶቹና አፍላ ወጣቶቹ የተለያዩ የሕክምና አገልግሎቶችን ያገኛሉ ማለት ነው። ከነዚህም የኤችአይቪ ምርመራና ማማከር፣ የአባለዘር በሽታ ምርመራና ሕክምና፣ ጾታዊ ጥቃትና ያለ ዕድሜ ጋብቻ እንዲሁም የቤተሰብ ምጣኔና ውርጃ የምክር አገልግሎትና ሕክምና እንሰጣለን። ለዛሬው ትምህርት መስጠት የምንፈልገው የአባለዘር በሽታ ላይ ነው። የአባለዘር በሽታ ማለት ልቅ በሆነ የግብረ ስጋ ግንኙነት ከሰው ወደ ሰው የሚተላለፍ በሽታ ነው። ልቅ የሆነ የግብረ ስጋ ግንኙነት ስንል እንግዲህ አንድ ሰው ወንድ ወይም ሴት ከተለያዩ ሰዎች ጋር ጥንቃቄ የጎደለው የግብረ ስጋ ግንኙነት ሲፈጽም በዚህ አጋጣሚ የሚተላለፍ የበሽታ አይነት ነው። የአባለዘር በሽታ ምክንያቶቹ ሊሆኑ የሚችሉት በአይን የማይታዩ ተዋሲያን፣ በአይን የማይታዩ ተዋሲያን ስንል ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። ለምሳሌ ኤችአይቪ በቫይረስ ነው የሚተላለፈው። ወይ ደግሞ ፈንገሶች፣ የተለያዩ ዝርያ ያላቸው ፈንገሶች ሊሆኑ ይችላሉ። የመከላከያ ዘዴዎቹ ደግሞ በዋናነት እንግዲህ ትልቁን ድርሻ የሚይዘው ልቅ የሆነ የግብረ ስጋ ግንኙነት ሲሆን፣ ሌላኛው ለአባለዘር በሽታ መተላለፊያ የሚሆነው ከእናት ወደ ልጅ የሚተላለፉ መሆናቸው ነው። ለምሳሌ ያክል ብንጠቅሳቸው በተለምዶ የአባለዘር በሽታ የምንላቸው ጨብጥ፣ ቅጥኝ፣ ባምቡሌ፣ ከርክር የሚባሉ በአካባቢ ስም የምንጠራቸው እነዚህ የአባለዘር በሽታ ናቸው። ወደ ምልክቶቹ ስንመጣ ምልክቶቹ የሚከተሉትን ይመስላሉ። አንደኛው የማህፀን ፈሳሽ ሲኖር፣ ሁለተኛው ደግሞ የወንድ ልጅ የብልት ፈሳሽ ሲኖር፣ ሌላው የመራቢያ አካል አካባቢ ቁስለት ወይም ደግሞ ማሳከክ ሲኖር፣ እነዚህ በዋናነት የሚታዩ የአባለዘር በሽታ ምልክቶች ናቸው። እንግዲህ ምርመራውን ስናይ አንድ ሰው እነዚህ ምልክቶች ካየበት ሰዓት ጀምሮ ወደ ጤና ተቋም በመጣ ጊዜ እንደየምልክቶቹ አስፈላጊው ምርመራ ይደረጉለታል። ለምሳሌ የደም ምርመራ ሊሆን ይችላል፣ ሌሎች የአልትራሳውንድ ምርመራዎች፣ የሽንት ምርመራዎች ሊሆኑ ይችላሉ ማለት ነው። እንደየምልክታቸው ምርመራ ይካሄዳል። ከዛ ወደ ሕክምናው ይገባሉ። ሕክምናው የሚመስለው በዋናነት እንደየችግራቸው እንደየምልክታቸው የመድኃኒት ሕክምና ይሰጣቸዋል። ከምክር አገልግሎቱ ባለፈ የመድኃኒት ሕክምና ይሰጣቸዋል። ከዛም ባለፈ ደግሞ የጓደኛ የትዳር ጓደኛ ወይም ደግሞ የፍቅር ጓደኛ ያ ሰው ካለው አብሮት በሆነ መሆን ከቻለበት ሰዓት ጀምሮ ሕክምና ውስጥ እንዲገባ ይደረጋል ማለት ነው። ሌላው መከላከያውን ስናይ እንዴት ነው የምንከላከለው? እንግዲህ ስሙ እንደሚገልጽ የአባለዘር በሽታ ልቅ በሆነ የግብረ ስጋ ግንኙነት የሚተላለፍ ነው ብለናል። ስለዚህ ኤችአይቪንም ጨምሮ ሌሎች የአባለዘር በሽታዎችንም ጨምሮ የምንከላከልበት አንዱና ዋነኛው ከጋብቻ በፊት መታቀብ፣ ልቅ ላልሆነ ለግብረ ስጋ ግንኙነት አለመጋለጥ። ሌላው በትዳር ህይወት ካለን ወይ ደግሞ በፍቅረኝነት ዓለም የምንኖር ሰዎች ከሆን ደግሞ መከላከል መወሰንና መተማመን ያስፈልጋል። በትዳራችን ውስጥ መተማመን፣ አንድ ለአንድ መወሰን አንዱ እነዚህን በሽታዎች የምንከላከልበት ይሆናል ማለት ነው። ሌላኛውና ትልቁ ነገር ሁሌ ስለ አባለዘር በሽታ መከላከል ስናወራ የአንድ ሰው ሕክምና ብቻ እንዳልሆነ ጥንዶች ሁለቱም በአንድ ላይ መታከማቸው አንዱ የመከላከሉ አካል ነው ማለት ነው። ግዴታ ሚስትየው ወይም ደግሞ ባልየው ቀድሞ ወደ ጤና ተቋም ከመጣ ከታከመ በኋላ ቤት ያለውን የፍቅር ጓደኛ ወይ የትዳር ጓደኛውን ወደ ሕክምና ቦታ መጋበዝ አለበት ማለት ነው። እና በመጨረሻ የምናስተላልፈው መልእክት ምንድነው?
በመጀመሪያ ደረጃ ማንኛውም በአካባቢያችሁ ያለ ወይም በጎረቤታችሁ በቤተሰብ ሊሆን ይችላል፣ እነዚህን ምልክቶች ያየ ሰው ወደ ጤና ተቋም መምጣት እንዳለበትና አገልግሎቱን ማግኘት እንዳለበት፣ ከዛም አልፎ ተርፎ ደግሞ የመከላከያ መንገዶቹን አውቆ እንዲተገብር ያስፈልጋል። አመሰግናለሁ።